ያው እንደምታውቁት ትናንትና ሌሊቱን እንግዲህ ኢራን ስትደበደብ ነበር ያመሸችው። ታዲያ አሜሪካን ፕሬዝዳንት ኢራን ከፍተኛ የሆነ ጥቃት ያጋጥማታል ባሉት መሰረት በትናንትናው ምሽት አሜሪካና እስራኤል አንድ ላይ በመሆን ከፍተኛ የሆነ የአየር ጥቃት ኢራን ከተሞች ላይ ሰንዝረዋል። በዚህም የተለያዩ ቦታዎችን የመቱ ሲሆን ታዲያ ሌሊቱን ትኩረት ተደርጎባቸው ጥቃት የተወሰደባቸው የኢራን የነዳጅ ማጣሪያዎችና እንዲሁም ነዳጅ ስቶር የምታደርግባቸውን ፋሲሊቲዎች ናቸው በከተማዎች አካባቢ የሚገኙ። እነዚህም ፋሲሊቲዎች በደረሰባቸው ከፍተኛ ጥቃት ሲነዱን ያደሩት እስካሁን ድረስ እሳቱም አልጠፋም። ጉዳቱም እጅግ በጣም ከፍተኛ ከመሆኑ የተነሳ ጭሱ እንዳለ ቴህራንን ከልሏት ነበረ። ለምትመለከቱት እንግዲህ ሙሉ ለሙሉ በጭስ ተከባ ነበረ። ሰማዮቿ እንዳለ በቃ ጥቁር ነበሩ። እናም በኢራን ዝናብ ዘንቦ ነበረ። ዝናቡ ሲዘንብ እንደምትመለከቱ እንግዲህ ጥቁር ውሃ ነበረ ሲፈስ የነበረው። መሬቱ እንዳለ በቃ ጠቁሯል ማለት ይቻላል። በነገራችን ላይ ይህንን ዘገባ ያወጣው በኢራን ውስጥ የሚገኝ የሲኤንኤን ጋዜጠኛ ነው። ይሄ ታዋቂ ጋዜጠኛ ነው፣ ሁላችንም የምናውቀው። ነገር ግን እስካሁን ድረስ ኢራን ውስጥ ተቀምጦ የአሜሪካን ካምፓኒ ሆኖ ኢራን ውስጥ ተቀምጦ እንግዲህ ዘገባዎችን እየሰራ ነው። ታዲያ እሱም በዘገባው እንደተናገረው ኢራን ጦርነት ውስጥ ያለች ከተማ ሁሉ አትመስልም ማለት ቴህራን ከተማዋ እጅግ በጣም እንቅስቃሴ ያለው የተለያዩ ሱቆች ተከፍተዋል። እኔ ምንም አይነት ችግር ሳይደርስብኝ ሰማራለስ ነበር ብሎ ተናግሯል። እና እውነት ለመናገር የኢራን ማህበረሰቦችን በጣም ነው ማደንቃቸው። ያላቸው ዕውቀት ፖለቲካሊ ያላቸው ማሾር እጅግ በጣም ከፍተኛ ነው። ይሄ የኔ ሐሳብ ነው። አሜሪካ በተለይ አሜሪካ ወደዚህ ጦርነት ስትገባ ሚስሊ ያረጋት ነገር አለ ብዬ አስባለሁ። ይህም አሜሪካና እስራኤል አንድ ላይ በመሆን የአየር ጥቃት በመክፈት የተለያዩ የኢራን ከፍተኛ የሆኑ አመራሮችን ኤሊሚኔት በማድረግ እንዲሁም የተለያዩ ወታደራዊ የሆኑ ቦታዎችን በመምታት በተጨማሪም ትናንትና ዶናልድ ትራምፕ እንደተናገሩት ከብዙ ንግግር በኋላ ነው ያንን ሜጀር ይወስድ ማለትም ኢራን ውስጥ የሚገኙ የኦይል ፋሲሊቲዎችን መምታት ከብዙ ንግግር በኋላ ነው ያን ዲሲዥን ላይ የደረሱት። እንደሚታወቀው ነዳጅ ለኢራን የጀርባ አጥንት ነው፣ እንዲሁም ለተለያዩ አረብ ሀገራት። እነዚህንም ፋሲሊቲዎች በመምታት እንግዲህ በዛ ሀገር ችግር እንዲፈጠር እጥረት እንዲፈጠር በተጨማሪም ኢራን የምትተኩሳቸውን ረጅም ተጓዥ የሆኑ ሚሳኤሎች እንዲቀንሱ ለማድረግ ነው ሐሳቡ። ያው ምክንያቱም እነዚህ ሚሳኤሎች ብዙ ነዳጅ ስለሚጠቀሙ ብዙ ስለሚጓዙ። ነገር ግን አሜሪካ ከፍተኛ የሆነ ስትራቴጂዋ የነበረው እንደዚህ አይነት ነገሮችን ኤሊሚኔት ካደረገች በኋላ በኢራን የሚገኙ ማለትም እንደሚታወቀው ከሳምንታት በፊት ከባድ ተቃውሞ ነበረ በኢራን ውስጥ። ይህም ተቃውሞ አሁንም ከእንደገና ይነሳልና እነዚህ ሰዎች ደግሞ ስልጣኑን ይረከባሉ፣ መሬት ላይ ያለውን ነገር እነሱ አንድ ላይ ያደርጋሉ የሚል ሐሳብ ነበራቸው። ለዛ ነው የአሜሪካን ፕሬዝዳንት በኢራን ውስጥ በነበረው ተቃውሞ ሄልፕ ኢዝ ካሚንግ ብለው ፖስት ያደረጉት፣ ልረዳችሁ እመጣለሁ። ነገር ግን በኢራን የሚኖሩ ማህበረሰቦች በቃ ዲሰንት ናቸው። አሜሪካም እንዳሰበችው የመሬቱን ነገር ጨርሰው እነሱ ስልጣን ለመረከብ እንግዲህ እንቅስቃሴ እያደረጉ አይደለም። ታዲያ በአሁኑ ሰዓት ያላት አማራጭ አማጺ የሆኑ አካላትን መርዳት እንዲሁም የእግረኛ ወታደር ማስገባት ነው። እጅግ በጣም ከባድ ነው። ማለትም በቃ ስዊሳይድ ነው የሚባለው ኢራን ላይ እግረኛ ወታደር ማስገባት ማለት ነው። ከናቹራል ጋር የተያዘ አይደለም፣ ማለትም ከኔቸር ጋር የተያዘ አይደለም። ኢራን ያላት የመሬት አቀማመጥ ብቻ አይደለም፣ ግን በቃ በፍጹም አይቻሉም። በቃ ኢምፖሲብል ነው እንደዚህ አይነት ሜጀሮች መውሰድ ማለት ነው። እንደማስበው ከሆነ እየረዳቸው ያለውና ኢራንን ቢዚ ያረጋት በተለያዩ አረብ ሀገራት ላይ የሚሰነዘራቸው ጥቃቶች ናቸው። በእነዚህ ጎረቤት ሀገራት መካከል ግጭት ባይኖር ወይም እነሱ ላይ ጥቃት ባሰነዝር ቢዚ አትሆንም። ስለዚህ ኮንሰንትሬት የምታደርገው ያው እስራኤል ላይ ይሆናል። አለ አይደለ የሆነ አባባል አለ አይ ቲንክ ብዙ ድስት መጣድ ማለት ነው። ብዙ ድስት ከጣዳችሁ የሆነ ቢዚ ያረጋችኋል። ብቻ አንዱ ላይ ኮንሰንትሬት አድርጋችሁ እንዳሰሩ ያረጋችሁ እና ኢራን ያላት ትልቅ አድቫንቴጅ በቃ አድቫንቴጅ ብለን ካሰብነው የሆርሙዝ ሰርጥ ነው። በሆርሙዝ ሰርጥ ላይ የምታደርጋቸው ነገሮች ማለት ነው።